ይህ ወንጭ የነበረን ቆይታ ክፍል 2 ቪዲዮ ሲሆን ክፍል 1ን ካላያችሁ ዲስክሪፕሽን ላይ አስቀምጥላችኋለሁ እንዲሁም ካርድ ላይ አስቀምጥላችኋለሁ። አረ ብራዘር ይሄ በቃ ተው አቦ እዚህ ቤት የሆነ ነገር መሬት አይሰጡም ይሰጣሉ አብይ ወላሂ እዚህ ቢሰጡ ማን ነው እዚህ ነው መኖር ጂቤ በዛበት አይደል ሐሳቤን ቀይራለሁ ባለፈው እዛ ይሄን ልጅ አትወጣም ምኑ ወንጪ መጣት አይደል ከዚህ አይደርስማ ድሮን ቢን ወይኔ ድሮን አረ ድሮን ግዙልን አዞረኝ አታዞረኝ ነው ጀነቱል አርድ ምድራዊ ገነት ማለት ከዚህ በላይ ምን አለ በእናትህ አቢያ ይባላል በአረብኛ والله የትም ብትሄዱ ማለት ነው አውሮፓ አሜሪካ ናና ያላችሁ እንዲያነ ቦታ ይናፍቃችኋል አስቀናችሁ ትንሽ ዋጣማ አቦ ምን ነው ሃይላንድ ባመጣ ኮካ ነው ውሃ ከጠማ አምቦ ሁሉ ነገር አለ ማለት ነው እዚህ ይሄ ፋውንቴን ውሃውን አይቷል ሸላል ቢልአረቢ እዚህ ያልመጣችሁ ኢትዮጵያን አገር ውስጥ ያላችሁ ልለምናችሁ እዚህ ቦታ አንዴ ብቻ ነው እናዩት የምሬን ነው ብላችሁ አንዴ ብቻ ልብስ እንኳን ማጠብ ትችላለህ እዛ ውጭ ያላችሁ ራሱ መታችሁ ብታዩት ደስ ይለናል ግን ያው እኔ ስላለው ብዙም አትለፉም እናንተ እያሳያችሁ ነው እዚህ ያላችሁ ግን እንዳቀሩ ውሻ እንዳገጩ ነው እንደ ካሊድ ድልድዩ ጋር ደርሰናል ይሄን ድልድይ የሰራ ሰው ግን ለነገሩ ከዚህ በላይ ምን ሰርቷል ሳራ ዋቻ ማን ዲ ቤተሰብው መዳረሻችን ላይ ደርሰናል ድልድይ ላሳያችሁ አረና የፈጊ ነው በህይወታቸው እንደ አይነት ቦታ እንግዲህ የገደሉን እርዝማን ይላሳያችሁ ድንጋይ ይዤ መጥቻለሁ ወርውሬ ሰማያው ድንጋዩ ነው እንዴ ነገ ነው የሚደርሰው በቃ እንዴ ታጓዛ ደግሞ በዙም ላሳያችሁ በዙም ምን ያረጅም ነው አረፈ ሼክ እያደረገ ነው ስልኩ እኔ አይደለሁም ያዳም ነው ከፈይደበት እኛ ምን ያረጅም ነው እንግዲህ ጋይስ እንደምታዩት እጅግ በጣም የሚያምር ተፈጥሮ ውስጥ ነው ያለነው እና ይሄ ቪዲዮ ላይክ አይገባው ጥሩ አቦዬ ወንድ አይደለ እንዴ ቆይ ይሄን ለስሙ ይሄን ነው መታከለው እያነሳዎች ነው አልወርድም በቃ አልወርድም እና ፋሚሊ አሁን እንግዲህ ድልድዩን አሳይታናችኋል አምቦ ውሃ መግቢያ ላይ ያለውን የፎቶ መነሻ መስታወቷ ማለት ነው እሷን አሳይተናችኋል ሌላ የሚቀረን በጀልባ እንሄዳለን በጣም ብዙ ነገር ስላለ አብራችሁን ቆዩ የት ነው የምታውቀው ይሄንን በቃ አሜሪካ ፊልም ላይ ነው ማውቀው እና የት ኢትዮጵያ ውስጥ ሳነቴ ባሌ አረሳነቴ ምናምን የሚባለው ባሌ እንዲህ ነው አረኔ አሜሪካ ፊልም ላይ ባሌ ነን ብላውን በቃ ሰው ያምነኛል ማለት ይመላል አንተ ካሪ ይበላል ምንድነው ዝም ብለህ ታበላ ነው እንዴ ሰውዬው ላይ ሙሉ ያዘ አንተ ወላሂ አምቦ ውሃ መድኃኒት ነው ከነጭ ሽንኩርት ጋር ምናምን ብሎ ሰከሰታ በልቾ ነበር ነው የምሬን አንተ አምቦ ውሃ አይደለም ወላሂ ወስደን አዳማ ሄደን
ይሄ ነው አንተን ተው እባክህ። ለቢዝነስ አልመጣንም እኛ ልንጎበኝ ነው። ፏፏቴው ጋር ማለት ነው። ቀደም ፏፏቴው ጋር ተዋኛለህ። ጭቃ ውስጥ ትገባለህ። የጭቃ እንትን አለ ወላሂ የጭቃ እስኪ ፓንት ምናምን ባለቀምና አይ ከነ ልብስ እዚህ መጡ። ግን ጫማችሁን በደንብ ለሃይኪንግ የሚሆን ከስከስ ጫማ ወሳኝ ነው። እግራችሁ ነው የሚሰበረው ካሉ ካት ልበሱ። ሌላ ደግሞ ቅያሪ ልብስ ምናምን ያዙ። ዋና ምናምን የምታኙ ከሆነ ጭቃ ውስጥ ነው የምትገቡ ከሆነ ቀደም እንዳልኩ ከነጭ ሽንኩርት ጋር ከዚህ እንትን ይሰራል። እንትኑ ከዚህ ነው በቃ እጣን ኪኒን ቴ ነገርም ነው ስብሃን ያ ረቢ ሽታው አረ የሌላው ይያዙበት ነው ሰውየው ላይ እና ከነሱ እኮ አምቦሃ መድኃኒት ነው። አንተ ለምን አሞክረም? ድምጽ ናቷ ኮት ሰብስክራይብ ላይክ ቤዛ ለናትሽ ታይተሻል ሲያስተጋባ ያቸው እንግዲህ ቀድም ያልኳችሁ ቦታ ደግሞ ደርሰናል። ጭቃ ውስጥ ነው። ፏፏቴ ላሳያችሁ። ፏፏቴ የሚገርም ፏፏቴ ማለት ነው። እኮ ሶትካላ ያበሬ ልጅ በቃ ቢታሪ በጣም ፍል ውሃ ነው። በጣም ነው የሚያቃጥለው ውሃ። በጣም ትኩስ ነው። በጣም ማለት ነው። ውሃ እያስቸኮሪ ስለሆነ እንዴ ሴት ነው እንዲህ የሚያዘው ወላሂ ራስ ያዝ ሙሽኪላ ወረ አብሽር ፕሪንስ ለመጀመሪያ ጊዜ ፈረስ ጋለብኩ። ግን አንደኛ አያችኋ ጋለብ ነው ወላሂ ነው ፈረስ ያ ይቆረቁራል ትንሽ አራ አልወድቅም ድብና አድርጌ ነው የሚይዘው ካሊድ ግን ተናዶበታል ወላሂ ወይኔ ከዛም ድሮ ማሰቃየት አዎ በደንብ ሰውራቸው ያኔ በእናትሽ አዎ ገረጀ መጀመሪያ ቀናችን ነው ግን ፕሮፌሽናል ሎኮ ምንም አይከብደንም ባጫ ፈርቷል እንግዲህ ጀለሳችን እኛ ፕሮፌሽናል በአንድ ቀን ማለት ነው ምንም አንሳው በአንድ ቀን ወላሂ የመጀመሪያ ቀኔ ነው ፈረስ በፕሮፌሽናል በቃ አንድ ያሳየኝ አውስጋለው ቪዲዮ ካለ አሳያችኋለሁ እና አረ ከዚህ በኋላ እንጋልባለን ፈረስ አንድ ደግሞ ምነግራችሁ ነገር ፈረስ ስነዱ ላሳያችሁ ይሄ እንዲህ ከሆነ ወደ ግራ ነው የሚወስደው እንዲህ ታረጉት ደግሞ ወደ ቀኝ እና በጣም ደግሞ ለመጋለብ ሲፈልጉ ማን ነው በእግራችሁ አሁን ዳገስ ስለሆነ አላስቸግሮ እንዲህ ሆዱን ትንሽ ነጋ ስታረጉት ይሮጣል ነው ብላችሁ ከዚህ በኋላ እንግዲህ ምናሳያችሁ በጀልባ እንሄዳለን ከዛ ደግሞ ስካይላይት የሰሩ ሆቴሎች አሉ አናስጎበኛችኋለን አሁን ደግሞ ዳገቱን በፈረስ ካሉን አይገፋም እኔ ለዳለው ኤሌክትሪክ ሲስተም አንተ የሚገርም አድርጎ ነው የሰሩት የትም የለም እኮ አይጠፋም አሉ መብራት እዚህ ናበቤቱ ቦቸ ቢራምባ ለባሴ ለጊዜናሲ ተባሴ አንተቶ ናበቤቱ ለጊዜናሲ ተባሴ አንተ ገረሲት ተመላለስ ነው እኮ እኔ እሱና ይሄ አንድ ነው እንዴት አለ ኧረ እባክህ ማለት ይዘንብ ነው ይዝነብ እንደውም አሪፍ በቃ ይሰብ ዲስኮላ ወይ ቱሬዩ ይሄ ነው አንዱ ጎጆ ኦኬ ቤተሰብ ምናምን ይተኛበታል ማለት ነው
ቤት መግቢያው በዚህ ነው። ጉሪት ያገርተ እንትን ካሜራ ልታ ካሜራ ነው መግቢያው አያይሱ ይበሻኒ እንዴ እና እዚህ ማደር እንችላለን አልኩ እኮ አሰማው ማንኔን ቆና ሙልቶታ የገበሬዎች ቤት ነው ግን ማለት ነው። እንዴት አባቱ እንደሚያምር አዲስ አበባ ያለ ሪጅስት የስካይላይት የሰሩን 16000 ነው እዚህ አንድ ቀን አዳር። ይሄ ደግሞ በቃ መጠነኛ ቆናም ቡልቶታ እንጂ ብሎ ነው ማንኔን ጅሬኛ ቆናም ቡልቶታ ገንደ ሃሮ ወንጪ ማንኒግ አዲስ አበባ ያሉ ሪጅስቶች ራሱ እንደዚህ ጽድት ተብሎ አልተሰሩ ለገበሬዎች የተሰሩ ናቸው። አረ ብራዘር በቃ አንደኛ 500 ብር ነው። በቃ የሚገርም ነው እና ሾፋቻል ነው በፖስተር መጥቶ እዚህ አድሮ ነው። አቤት አቤት ሳዳም በጥያቄ ሃይቆ ይጠይቀው በእናትህ አሪፍ ነው። ይሄ ነው እንግዲህ 16000 የስካይላይት ለፊት ያለው አንዱ ጎጆ 16000። ይሄ ማለት እኮ በጣም ብዙ ሰው እኮ ነው የሚያሳድረው እኮ ወደ እዚህ ስፓት ላይ ፎቶ መነሳት አለበት ይላል። እዚህ ጋር ያሉ ቤቶች እንግዲህ ቤቶቹ ያው 1000 ብር ነው። የገበሬዎች የገበሬ ቤት ብሎ ግን ጭራሽ የገበሬ ቤት ነው። የገበሬ ቤት ነው እንጂ ሙዲዛ ለካገብታቸው ላይ ያስቀምና ክላሶቹ አንዱን ክላስ ብናይ አሪፍ ነው። ያኛው በር 1000 ብር ነው አንዱ ክላስ። ልናይ ነው እንግዲህ ልናይ ነው ጋይ ዛሬ ነው ምንድነው? ኧረ እባክሽ ምን አለሽ? ክላስ አለሽ? እንግዲህ 1000 የተባለው ይሄ አሁን አንዱ ስንትሩ አራት ክላስ ነው ያለው አንዱ። ኧረ በጣም ርካሽ ነው ወላሂ። ማታ እኮ እንመጣ ከነቤኪ ጋር እንቀላቀልና ነው ጓደኞቻችን ናቸው አሁን ያለፉት በጀልባ ስንዞር ነበር አሉ እነሱ። ማታ 45000 አለ አለኝ እኮ የስካይላይት ወላሂ 45000 ብር 400 ዶላር ክፍት ናቸው እነዚህ ቤቶች። ሳሎን ነው ይሄ እንደ ገስታውስ እነሱ የሆነ ማስተዳደሩትን እቃቸውን አላወጡም። ቆልፎ ነው ከኋላ ደግሞ በጣም ነው የሚያምሩ። ከኋላም አለው ኩሽን እንትን አላቸው ማብሰያ ምናምን መንግስት ነው ሰርቶ የሰጣቸው። ጽድት ያለ ሙቅ ቀዝቃዛ አለ። ገናሬሩ ዝናብ ዘነበ በጀልባ ታዲያ ዝናብ ላይ የሌለ እሷ ያስገርመኝ። የመጨረሻ መዳረሻችን እንግዲህ ጋይስ ወንጪ ሐይቅ በጀልባ ዞር ዞር እንላለን። ምንም የቀረን ነገር የለም። በቃ ወንጪ መታችሁ ማየት ያለባችሁን ቦታ በሙሉ አሳይተናችኋል። አሁን በጀልባ ዞር ዞር ብለን ወደ ሀገራችን አቦንካስ ዛሬ ጉልበት ተፈተሽ አዳም ዛሬ ተሰምደሩ ደብዩ እዚህ ጋር እንግዲህ አንድ ባለሀብት እየሰራ ነው ማለት ነው። እዚህ የሚሰራው ባለሀብት ነው። የነዛን የገበሬዎችን ቤት በራሱ ገንዘብ ስለሰራላቸው ነው ይሄ ቦታ የተሰጠው። ኧረ ዝም በል በቃ እንዲህ ነው በቃ ጊቭ ኤንድ ቴክ ይላል ፈረንጃ። ይሄ ባለሀብት እንግዲህ ቅድም ያሳየናችሁን ቤቶች በሙሉ ገነባላቸው ለገበሬዎቹ። ከዛ መንግስት ደግሞ ይሄን የመሰለ ወርቅ ቦታ ሰጠው ማለት ነው። ወንጪ ክሬተር ሌክ ይኸው ማረፊያ ቦታ አለ። ሐይቁ ጀልባዎቹ ይኸው እነዚሁት ዳራ ሲዘዋቸው ነው። ደርሰናል። ምን በፈረስ ሄድን እኮ ቀደም
አሁን እንግዲህ ጀልባው ጋር ደርሰናል። ትንሽ ምግብ ስላስፈለገ አንድ ምግብ ቤት አለች። ጀልባው እዚህ ጋር ነው፣ ሀይቁ ጋር ነው። ኧረ ይርበናል፣ ተው ይርበናል። ስንመለስ በልተን በዚህ እንሄድ። ኧረ በልተን ነው የምንሄደው እንዴ? መኪና እንደገና ይሞክሩ እንደገና ይሞክሩ። አማርኛችንም ለካ አንቺ አንተ ወዲህ መኪና የሳደም والله لو تقرا آية الكرسي ምን አረ لو تقرا آية الكرسي اسمع ايه ቢያገኝም አይናገርም። ما قادر اقرا انا طيب هذا وربك كاوه የሆነ ነገር አለ ግን አይታየኝም እና መነጽር ይላቃል እኮ ከላይ ላይ ያጣው አንተ እውነት ነው ግን አው والله ክፈተው አልከፍት ባጃጅ ማለት በእንትና እንጂ አንቦታ ሚንዶር አቡ ካላ ገሸር አቡ ካሊድ ሚንዶር ይወጣለት ይወሮ ሳይክል ነው እንዴ? ለልጆች ውስጣቸው እዚህ አካባቢ አዎ አንተ አየራ ልጆች ውስጣቸው ይሸቅሉበት ፈረስ ወይ እንዳለ ኪያ ወላ ያለ አዎ የሆነ ነገር አለ እና ምንድን ነው አንተ ያንቺ ንጹህ ነጭ ነው ጽሁፍ ነገር አለ የኔ አለው እኮ ወረባል ካባ ወላ ያለ ምን ነገር ቁጥርና እንደገና ይሞክሩ። ኧረ አይደለም ሳዳም ደግሞ ለራሱ ሳገኝ ሲቀር አንተ አግኝታላ ባምና ወረበል ካባ በባጃጅ ይሂዱ በጀልባ ይሂዱ እንጂ ለሱ ያላቸው ውሃ በማስታጠቢያ ይዞ መጥቶ ነው ያስታጠቡ። ምግብ ቤት በቃ ሪስፔክት አላቸው ነው። የሆነ ሀገርም እንዲያስታጥቦናል። እንግዲህ ጋስ ጀልባ የጀልባው ቦታ ላይ ደርሰናል። ጀልባ ላይ ይወጣል። ሰረተኝ ነው ብሬኬን አብሬጋ ብሬ ዳወቺሳ ሃሮ ወንጪ እዚህ ስመጡ እንግዲህ ብሬን መጀመሪያ ጫውታው በደንብ ነው ያስጎበኝ። ይመቻችሁ። ይሄ ሀይቁ አረንጓዴው ነው የውሃው የእንትኑ የአካባቢው ሪፍሌክሽን ነው እንጂ ውሃው ንጹህ ነው። በጣም ንጹህ መሆኑን ላሳያችሁ። የዚህ ሀይቅ ጥልቀት እንግዲህ 78 ሜትር ነው። 560 ሄክታር ላይ ነው። 560 ሄክታር ላይ ነው ሀይቁ ያረፈው። 560 ሄክታር 560 ሄክታር በጣም ትልቅ ሻኔው በጣም ንጹህ ውሃ ነው። ከዱገን እዩ እኮ እንጠጣለን አዱጉ ንጹህ ውሃ ነው በጣም አቦ ገሩ ሲል ጀነቱ መከሰ ይራችሁ ጅርታ ወላሂ ምድራዊ ጀነት ማለት ነው። ዋሲ አጃብሲሱ መንደረ ሰነከሰ መንደረ እቺ ከሰታ ኤተኒ እንዳይማ ኮቴ ሰሚን ዋን ወልገጠም ሴተኒ ናምበየ ወምንም ፈጋት ዋት ወላይ ነበር ጉባራ ቱሬ ገነም ጉባሰን አጭነ ቱርተን ኩኖ ጉባሰን ቱርተን አቺዮ ገላሉ በቃ ይሄ በቃ ፈጣሪ
አንድ ደግሞ ማሳያችሁ 14ኛው ክፍለ ዘመን ላይ የተሰራ ቤተክርስቲያን ነው። ላሳያችሁ ቤተክርስቲያን 14ኛ ክፍለ ዘመን ላይ የነበረ ቤተክርስቲያን ነው። 14ኛ ክፍለ ዘመን ባይገርም እዚህ ናምቤክት ሎኮ ፍልስስ ብላ ማለት ነው። በጭውያቸው እየተፍታታች የሚገርመው ወላሂ በጣም ደስ ነው የሚለው ወላሂ በጣም የሚገርም ሰማዩ ደግሞ ይኸውልሽ ጉም badhaafamtuu dha bara isin uummata eebbifame beektaa ተመረቀ ዝም ወንጪ እንግዲህ የዛሬው ቪዲዮ ያያችሁትን ይመስል ነበር። እኔም ጀልባ መቅዘፍ አለብኝ እንደነ ካዲስ ቪዲዮ ያያችሁትን ይመስል ነበር። በሌላ በተመሳሳይ ቪዲዮ እስከምንገናኝ